ሰላም ውድ የዩቲዩብ ተመልካቾቼ እንኳን ወደ ቻናሉ በደህና መጡ። ዛሬ በተፈጥሮ ውስጥ ካሉ በጣም አስገራሚ እንስሳት አንዱን እንመለከታለን። ግላስ ፍሮግ። እሱ ምንድነው? ለምንድነው ግላስ የሚባለው? ልቡን፣ ጉበቱን፣ አንጀቱን በቀጥታ የምንመለከተው እንዴት ይሆን? ዛሬ ከዚህ ትንሽ አስደናቂ እንስሳ ጋር እንቆያለን። አስደሳች እውነታዎች፣ ህይወቱ እንዴት እንደሚደበቅ፣ እንዴት እንደሚያባዛ እና ለምን አደጋ ላይ እንዳለ እንነጋገራለን። ላይክ እና ሰብስክራይብ ካላደረጋችሁ ያድርጉ፣ ቤሉን ይጫኑ። ግላስ ፍሮግ የሚባለው በአምፊቢያ ወይም የውሃና መሬት እንስሳ ቤተሰብ ነው። ከ160 በላይ ዝርያዎች አሉት። አብዛኞቹ ትንሽ ናቸው፣ ከ2 እስከ 8 ሴንቲሜትር ርዝመት። በጣም የሚታወቀው ባህሪው በሆዱ ላይ ያለው ግልጽ ቆዳ ነው። ከታች ስንመለከተው ልቡ እየመታ፣ ደሙ እየፈሰሰ፣ አንጀቱ እየሰራ ያለውን እናያለን። እንደ ቀጥተኛ ኤክስሬይ ነው። ለዚህም ነው ግላስ የሚባለው። እንደ ብርጭቆ ግልጽ ነው። ከላይ ግን ብዙውን ጊዜ ቀላል አረንጓዴ ቀለም ያለው ነው። አንዳንድ ጊዜ ነጭ ወይም ቢጫ ነጠብጣቦች አሉት። ይህም እንደ እንቁላል ጥቅል ይመስላል። ግላስ ፍሮግ በመካከለኛው ደቡብ አሜሪካ ደኖች ውስጥ ይኖራል። ለምሳሌ ኮስታሪካ፣ ፓናማ፣ ኮሎምቢያ፣ ኢኳዶር ወዘተ። በወንዞች ውስጥ፣ ጅረቶች አጠገብ ባሉ ዛፎች ላይ ይኖራል። አርቦሪያ ወይም በዛፍ ላይ የሚኖር ነው። በሌሊት ንቁ ነው። በቀን ደግሞ ቅጠሎች ላይ ይተኛል። በደን ውስጥ እርጥበት ያለበት አካባቢ ይወዳል። ይህ አስደናቂ ክፍል ነው። ግላስ ፍሮግ ግልጽ ቆዳ ያለው ከካሜራ ነው። በታች ሲመለከቱ ዳራውን ያሳያል፣ ስለዚህ ከቅጠል ጋር ይዋሃዳል። አዳኞች እንኳን ማየት አይችሉም። በቀን ሲተኛ ደግሞ ሴቶቹ በጉበቱ ውስጥ ይደበቃሉ። ይህም ግልጽነቱን የበለጠ ያደርገዋል። ሲነቃ ደግሞ ይዘዋወራሉ። ግልጽነቱ ትንሽ ይቀንሳል። ይህ በቅርብ ጊዜ በሳይንቲስቶች ተገኝቷል። ይህ ባህሪ በተፈጥሮ ውስጥ በጣም ብርቅ ነው። ግላስ ፍሮግ አዳኝ ነው። ትናንሽ ነፍሳትን ይበላል። ዝንብ፣ ሸረሪት፣ ትናንሽ እጮች እንኳን በሌሊት ይንቀሳቀሳል። አዳኞች፣ አዕዋፍ፣ እባቦች፣ ነፍሳት፣ ክራብ ግን ግልጽነቱን ይጠብቀዋል። ወንዶች ግዛታቸውን ይጠብቃሉ፣ ይጮሃሉ፣ ይታገላሉ። ወንዶች ቅጠል ላይ ይጮሃሉ፣ ሴቶች ለመሳብ። ሴት ስትመጣ በቅጠል ላይ ይጋባሉ። ሴት እንቁላል ትጥላለች፣ ብዙውን ጊዜ በቅጠል ስር። ወንድ ይቀራል፣ እንቁላሎቹን ይጠብቃል። 24 ሰዓት። አንዳንድ ወንዶች ብዙ እንቁላል ይጠብቃሉ። ወንዶች እንቁላሉ ሲፈልጉ ታብዳል ወይም ውሃ ይወድቃሉ። እዚያ ይቀጥላሉ። አዳኞቹ ዝንብ፣ እጮች እንቁላል ይበላሉ። ወንድ ይከላከላል። አብዛኞቹ ዝርያዎች አደጋ ላይ ናቸው። ደን መጥፋት፣ ብክለት፣ የአየር ንብረት ለውጥ። IUCN አብዛኞቹ እንደ ቫኒ ወይም ኢንዴንጀር ይመደባሉ። ጥበቃ ያስፈልጋቸዋል። ደን መጠበቅ፣ ጥናት ማድረግ። ግላስ ፍሮግ የተፈጥሮ ተአምር ነው። ግልጽነቱ የእውቀት፣ የእንቁላል ጥበቃው፣ የመደበቂያ ችሎታው አስደናቂ ነው። ዛሬ ያየነው እንስሳ ለመጠበቅ የሚገባው ነው። ይህ ቪዲዮ ደስ አሉት? ኮመንት ውስጥ ይንገሩኝ። ሌላ አስገራሚ እንስሳ ማየት ትፈልጋላችሁ? ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።